እንዴት አመሻክ? እኔ የምለው ሰዓቱን አይተሽዋል? መሽቷል እኮ። እነ ሜሪ ጋር ሂጅ ነው። ማን ጋር ሂጅ ነው? እነ ሜሪ ጋር ሂጅ ነው። ሜሪ ጋማ ሊሆን አይችልም። ለምን? ሜሪማ ባሏ እንድትንዘላዘል አይፈቅድላትም። አልገባኝም። ምን ለማለት ፈልገህ ነው? በደንብ ገብቶሻል። ለነገሩ ጥፋቱ የኔ ነው። ከዛ ቆሻሻ ቦታ አንስቼ መቤት አደረኩሽ። ጨርሰው። ምን ነው ከቡና ቤት ማለቱን ተጠየፍከው? ጨርሰው በለኝ። ይኸውልህ መጀመሪያውኑ አንተ ነህ እንጂ ፈልገኸኝ የመጣኸው እኔ አይደለሁም። ደግሞ እዛ ህይወት ውስጥ የገባሁት ፈልጌና ወድጄ እንዳልሆነ ደጋግሜ ነግሬካለሁ። ደግሞ አንተስ ብትሆን ስትል ከሰከሰ አይደል እንዲያገኝ? ምን አልሽ አንቺ ዋልጌ? አዎ ይኸው እንዳትነካኝ። እጮሃለሁ። አባይ እንዴት ዋልክ? እንዴት ነህ? ሰላም ነው? ሰላም ነህ? አለ ቁጭ በል። እንዴት ነህ ልጄ? ደህና ነህ? አለ። ዛሬ ደግሞ ነቃ ብለሃል። አይ ዛሬ ደህና ነኝ መስገነው። እንዴ አቤል የለም እንዴ አባዬ? ኧረ ተወኝ ልጄ፣ ይኸው ድንዝዝ ብሎ ገብቶ ተጋድሞልሃል። መተኛቱ እንኳን ጥሩ ነው። እስኪ እሱን ተውና ያልኩህን ነገር ከምን አደረስከው? ምኑን አባዬ? የጋብቻውን ነገር ነዋ። እንዴ ስንቴ ነው የምነግርህ? ይኸው ኋላ ይቆጭሃል። ዓለምህን ሳላይ የሞትኩ እንደሆነ ቁጭቱን የምትችለው አይመስለኝም። ኧረ አባዬ በእናትህ በዚህ ሰሞን ደግሞ የምን ሞት ነው ያመጣኸው? እንዴ ለማግባት እኮ በጣም ብዙ መስፈርት ያስፈልጋል። በመጀመሪያ ራሴን መቻል አለብኝ። ራሴን መቻል ነው ያልከው? ቆይ ከዚህ በላይ እንዴት አባክ አድርገህ ነው ራስህን የምትችለው? በል ራስህን ችለህ ትራመዳለህ፣ ትበላለህ፣ ትጠጣለህ፣ ደግሞ ስራም አለህ። ልጅስ ቢወለድ እንዴት አባክ ነው አንተ የምታሳድገው? ፈጣሪ ነው እንጂ የሚያሳድገው። እኔ አንተን ያሳደግኩ ይመስላል እንዴ? ፈጣሪ ነው በኪነ ጥበቡ ያሳደገ። የዛሬ ዘመን ልጆች አንደኛችሁን ተበላሽታችሁ የለም እንዴ? ቆይ አንተ ምን አንሶ ነው ስለ ችግር የምታወራው? ትሰማኛለህ? ጤና አለህ፣ በቂ ገንዘብ አለህ፣ እኔም በአባትህ አለሁ። ልጅን እኮ የሚሰጠውም የሚያሳድገውም ፈጣሪ ነው። እኔ ኋላ እንዳይቆጭህ ልብ አድርግ። ይህን ታናሽህን አጉል ነገር አርአያቱ ነው። እኔ ኋላን ተናግሬያለሁ። እንዴ ምንድን ነው የሚያጨቃጭቃችሁ? ያው የተለመደውን ለምን አታገባም ነው። እናንተ አግብታ አትገላገልም እንዴ? ነው ፈለግ አድርጌ ላምጣልህ? ፈለግ ብለህ ታመጣታለህ አይደል? እቃ መሰለችህ እንዴ? እኔ ከጭቅጭቅ ብዬ ነው። ከምትጨቃጭቅ ይሻላል። አባቴ እኔን አታየኝም? ከውጭ ገባሁ አይደል? ቀስ ብዬ ባላየ ካየኝም እንዴት ዋልክ አባዬ ደህና ዋልክ ወይ? ብዙ ጊዜ ለነገሩ አይሰማኝም፣ ጊዜ ርስጠው። ከሰማኝም ደግሞ ያው
እዛ ድንጋይ ስታሞቅ እየዋልክ ምናምን ብሎ ይጨቃጨቀኛል። እና ልክ ነው እኮ ጭራሽ አንተም ጀመርከኝ። እኔ ለራስህ ብዬ ነው የመከርኩ አባቴ። እዲ ሲቀር ይቀራል። ይኸውልህ ነግሬሃለሁ፣ በኋላ ይቆጫል። አግብተህ ብትገላገል ይሻላል። አይቆጨኝም፣ የራሱ ጉዳይ፣ አያገባኝም። እኔ እንደው ስራን እንዳለው ሰው በጠዋት ተነስተህ ታዛጋለህ። የነጋው ልንነሳ አይደል እንዴ? ያ ማለት ደግሞ ያው ስራ ላለውም ስራ ለሌለውም እኩል ቀን የተሰጠው። አካትነ እጅሰኛው አብርሽ ተሌልቴር ነው እና ምን ላድርግ? በዚህ ቦርሳ ይሄድ ናግባ። አይደለም አብርሽ 100 ብር ካለ ሙላልኝ። ከዚህ በፊት ራሱ የሰጠውን ብትመልስልኝ በጣም ነው ደስ የሚለኝ። ደፋር። ኧረ አብርሽ ይሄ የሚመለስ ነው የምር። ገና ለገና አይጨክንብኝም ብለህ ነው አይደል? አባዬ ይሙት ከዚህ በኋላ 1 ብር አልሰጥህም። አብርሽ እንዲሁ ቁንጭ የሚሰጠው ከጭቅጭቅ ይገላግልህ። አንተን ደግሞ መድኃኒዓለም ድፍት ያድርግ። አሜን። በጣም ይቀርታሽ። ድንገት ልወጣ ስል እኮ አጋጣሚ ስብሰባ ገጥሞኝ። ሁሌ ስብሰባ አይደል? ቆይ መች ነው ለኔ ጊዜና ክብር የሚኖረው? ሚሊ ምን እያልሽ ነው? አይደለም ለአንቺ ለማንም ክብር እንዳለኝ እኮ ታውቂያለሽ አይደል? ለዛውም ለወደፊት ሚስቴ እንዴት ነው ክብር ማለት? እኔ ምን አቀልሃለሁ? ተግባርህ ሌላ ወሬህ ሌላ። ደግሞ ዋናው ተግባር ነው፣ ወሬ አይደለም። ሚሊ ይቅርታሽ፣ አስተካክላለሁ። እሺ
እኔ የምለው ምን ሆነሽ ነው? እኔ እንጃ ቀን የሚለውት ምግብ ነው መሰለኝ። ምግቡን አንቺ አይደል እንዴ ሰራሽው? መሰለኝ እኮ ነው ያልኩት ነው አይደለም? እኔ የምለው እንዴ ምን ልትይ ነው? አንተ ራስህ ምን ልትለኝ ነበር? እኮ ቀድመሽ አንቺ ንገረኛ። አልነግርህም። አንተ መጀመሪያ ንገረኝ፣ ከዛ እነግርሃለሁ። ሌዲስ ፈርስት ነው። አልፈልግም። ያው ይሄ የሁል ጊዜ ምኞቴ ነበር። ሌላ ጊዜ ነበር መጠየቅ የምፈልገው፣ ግን አሁን ግን ምን ሚሊ እንድታገቢኝ እፈልጋለሁ። አግቢ። የምር? አዎ የምር። እኔም እኮ ስለሱ አወራክ ነበር። የምርሽ? አባይ እንዴት ዋልክ? እንዴት ነህ አባይ? ደህና ነህ? ሰላም ነው? እንዴት ዛሬ ያለ ወትሮ ፊት ሁሉ እንደው ፈገግታው? አዎ አባይ፣ ያው እኔ አንተን ለማስደሰት ማላደርገው ነገር እንደሌለ ታውቃለህ። እሺ ምን ተገኘ? ላገባ ነው። እሺ እውነትህን ነው? አዎ አባይ። ላገባ ነው? በዚህ እንዴት ይቀለዳል? አትቀልድም። ኧረ እየቀለድኩ እንዴ እንዴት ትቀልዳለህ? በዚህማ እንደማትቀልድ አውቃለሁ። አዎ አባይ። ይኸው እኔ አባትህ እንደው ያለኝን ንብረት በሙሉ ሸጬ ድል አድርጌ ነው የምደግስልህ። እሺ አባይ። እውነቴን ነው። አኮራኝ። እኔ ትምህርት ታዲያ ምን ይጠበቃል? እንጨፍራ። ይሄ ወንድም እኮ ነው ይሄን አሳይቶኝ። እሱ አይሆንም። ሀይሎጋ ሽቦ ሀይሎጋ ብራምባር ሰበረል ብራምባር ሰበረል ኦሆ ሸጋው። ይህ እንኳን አልተረጋገጠም። ሀይሎጋ ሽቦ ሀይሎጋ አንተ ምን ይገትርሃል? መታ አትጨፍርም? ምንድን ነው? ምን ተገኘ? ወንድም ሊያገባ ነው አትለኝም? ኧረ አይሆንም። እንዲህ አይሆንም። ሆነ። ኧረ እንቀውጧ ታዲያ ሀይሎጋ ሀይሎጋ